ይገዛል ገንዘቡን ለማግኘት። ይህ ሰው ደግሞ ጂፈትን ቢለይል ሌሊት እንደ ሬሳ የሚተኛ፣ ሒማሪን ቢነሃር ቀን ደግሞ እንደ አህያ የሚለፋ ሰው ይህን ሰው አላህ ይጠላዋል። ዓሪፍን ቢአምሪ ዱንያ ጃሂልን ቢአምሪ ልአኺራ፣ በዱንያ ጉዳይ ምሁር በአኺራ ጉዳይ ደግሞ መሀይም የሆነን ሰው አላህ ይጠላዋል አሉ። ስለዚህ ዛሬ የተቀመጥንበት ዒልምን ምረቃ ስለሆነ ዓሪፍን ቢአምሪ ዱንያ ጃሂልን ቢአምሪ ልአኺራ ልንሆን አይገባም። አንዳንድ ሰው በዱንያ ጉዳይ ላይ ከተጠየቀ ሁሉንም ነገር እንደሚገባው አድርጎ መተንተን ይችላል በዱንያ ጉዳይ ላይ። ስለ አኺራ ጉዳይ ሲጠየቅ ግን ምንም የማያውቅ ሰው፣ ይህ ሰው የተጠላ ሰው ነው። ስለዚህ በዲኑ ጉዳይ ላይ ዲኑን የተመለከተ ትምህርት ሁሉም ሰው በአግባቡ ሊማር ይገባዋል፣ ወደ ኋላ ሊል አይገባውም። ምክንያቱም ግዴታ የሆነበትን ተግባር ለመተግበር يحتاج إلى العلم. قال رسول الله صلى الله عليه وسلم صلوا كما رأيتموني أصلي كما رأيتموني أصلي እኔን ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። እሳቸው በነበሩበት ወቅት ያልነበረ ሰው እንዴት ነው መልእክተኛው ይሰግዱ የነበረውን የሚለውን አላያቸውም። እንዳያችሁኝ ስገዱ ብሏል። እንዴት ነው ሊያውቅ የሚችለው? ቢተሐሉ ቢልዕልም፣ በእውቀት ነው መማር። ሲማር የመልእክተኛው አሰጋገድ እንዲህ ነበር ብለው በሐዲስ የተቀመጠውን አስሓቡ ረሱልላህ ለተከታዮቻቸው እያለ የመጣውን ተምሮ በማወቅ ነው። ላ ሰቢለ ኢላ አዳኢ መፍተረደ አላሁ ወጅቲናቢ ማ ሐረመ አላህ፣ አላሁ ተዓላ ግዴታ ያደረገውን ለመፈጸም የከለከለውን ለመከልከል መንገድ የለም ኢላ ቢማዕሪፈት ልዕልም ضሩሪ፣ አንገብጋቢ የሆነውን እውቀት በመማር ቢሆን እንጂ። من علم الدين الذي قال فيه رسول الله صلى الله عليه وسلم طلب العلم فريضة على كل مسلم، ملكتنيو عليه الصلاة والسلام እንድንማረው ያዘዙትን ትምህርት በመማር ቢሆን እንጂ። ምን አሉ? طلب العلم فريضة على كل مسلم፣ እውቀትን መማር በእያንዳንዱ ሙስሊም ላይ ግዴታ ነው አሉ። فمن أعرض عن التعلم يهلك، አይ አልማርም ብሎትን መማርን የተወሰው ይሄ ሰው ጠፊ ነው የሚሆነው። ቢያመልክ እንኳን ቢሰግድ ቢጾም ከሐጢብ ቢለይል ልክ እንደ ጨለማ እንጨት ለቃሚ ነው የሚሆነው። المتعبد بالعلم كحاطب ቢለይል፣ ያለ እውቀት የሚያመልክ ሰው የጨለማ እንጨት ለቃሚ ነው። እሱ እንጨት ይሰበስባል፣ ጨለማ ስለሆነ እሱ እንጨት ነው ብሎ የጨበጠው ነገር እባብ ሊሆን ይችላል፣ ጊንጥ ሊሆን ይችላል። ያ ረብ እንታገራለን ሁሉንም ነገር ሌላ የሚቆርጥ